ሁሉም ሰው ገንዘብ ይፈልጋል፣ ግን ገንዘብ እንዴት ከየትና በምን መንገድ ማግኘት እንዳለበት አያውቅም። ዋናው ነገር ገንዘብ መፈለግ ብቻ ሳይሆን ትክክለኛውን መንገድ በሰዓትና በጊዜ መጠቀም ነው። ዛሬ በቀላሉ ገንዘብ ልሰሩበት የምትችሉት $1 እስከ $100 በቀላሉ ዊዝድሮ ማድረግ የምትችሉበት ምርጥ የሆነ ያለምንም ኢንቨስትመንት የሚሰራ የኦንላይን ቢዝነስ ይዤላችሁ መጥቻለሁ። ልክ እንደ ሁልጊዜው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን ጀምሩ። ፕላትፎርሙ ይሄንን ይመስላል። እንደገባችሁ የሚያመጣላችሁ ፊቸር ይሄንን ይመስላል። ይሄ የኔ ዩዘር አይዲ ነው። እንደገባችሁ ይሄን የሚመስል እይታ ነው ያለው ማለት ነው። ፕላትፎርሙ ቀጥታ ስገቡ እንደዚህ አይነት ይመጣላችኋል። ስለዚህ ወደዚህ ፕላትፎርም ላይ ከመግባታችሁ በፊት ምን ማድረግ አለብን የሚለውን ስናወራ እዚህ ፕላትፎርም ላይ ለመስራት መጀመሪያ ማድረግ የሚጠበቅባችሁ የእናንተን ፌስ አሻራችሁ ትሰጣላችሁ። ፌስ ቬሪፋይ ካደረጋችሁ በኋላ ታስክ የሚባል ነገር አለ። ታስካችሁን ትሰራላችሁ። ዴይሊ ታስክ ለ7 ቀን ዴይሊ ታስክ ትሰራላችሁ። ከ7 ቀን በኋላ ደግሞ ኖርማል ዩዘር ታስክ አለ $0.1 ሁሌም የማይቋረጥ ማለት ነው። ስለዚህ ይህንን ፕላትፎርም ሊንክ ለማግኘት ቀጥታ መግባት ያለባችሁ እኔ የቴሌግራም አድሬስ አታችላችሁ አደርግላችኋለሁ። በሱ መሰረት ቴሌግራም ዩዘር ኔም እየገባችሁ ወደዚህ ዩዘር አይዲ ያመጣችኋል። ቀጥታ እናንተ በሊንኩ በሚላክላችሁ ሊንክ መሰረት መግባት ይችላል። የመጀመሪያውን ስናይ እንግዲህ የምታደርጉት የፌስ ቬሪፊኬሽን ነው። ወደ ታስክ ከመሄዳችሁ በፊት ማለት ነው። ፌስ ቬሪፋይ ለማድረግ የምታደርጉት ፕላትፎርሙን እንዳወረዳችሁ ከሚለው ፖርሽን ሲገቡ ቬሪፊኬሽን የሚል ይመጣላችኋል። እሱን ቬሪፊኬሽን በመጫን ቀጥታ እንደዚህ ይመጣል። ሶ ቬሪፋይ ታደርጋላችሁ ማለት ነው። ፌሳችሁን ትሰጣላችሁ። ለተወሰነ ሰዓት ሪቪው ይላችኋል። በትጠብቃችሁ ከዛ በኋላ ቬሪፊኬሽን ታገኛላችሁ። ቬሪፋይ እንዳደረጋችሁ ቬሪፋይድ የሚል ፔጅ ይመጣላችኋል ማለት ነው። ስለዚህ በዚህ አግባብ ነው ቬሪፋይ የምታደርጉ። ወደ ሁለተኛው ዴይሊ ታስካችሁን ነው የምትሰሩ። ምክንያቱም ፌስ ቬሪፋይ ካደረጋችሁ በኋላ ፕላትፎርሙ የዌልካም የሚሰጣችሁ እስከ $6.45 አለ። እሱን ቤተሰብ ፌስ ቬሪፋይ ካደረጋችሁ በኋላ ቀጥታ ወደ ዴይሊ ታስክ ነው የምትሄዱ። ዴይሊ ታስክ ለመስራት ደግሞ ቀጥታ እዚህ ጋር የዴይሊ ታስክ ምልክት አይከናለች ወይም ደግሞ እዚህ ጋር ልክ እንደማሳያችሁ እሷን ነክታችሁ ዴይሊ ታስክ የሚለው ጋር ትገባላችሁ። ዴይሊ ታስክ ሲገቡ ምን ነው የሚሰጥ፣ ስንት ነው የማገኘው፣ ስንት ዊዝድሮ ማድረግ እችላለሁ፣ በቀን የማገኘው ምን ያክል ነው የሚለውን ዲቴል ያሳያችኋል። ልክ እዚህ ጋር እንደምታዩት ማለት ነው። እኔ ኦልሬዲ ሌቭል አፕግሬድ ስላደረኩኝ ወደ 270,000 ዳይመንድ ነው የሚሰጠኝ። ግን እናንተ ኦልሞስት ያለውን ነገር እንደ ኒው ዩዘር ስለሆነ የምትገቡት ሙሉ በሙሉ ያሳያችኋል። በቀን በሰዓት ምን ያክል ስትቀመጡ ስንት እንደምትሰሩ ማለት ነው። እዚህ ጋር ለአዲስ ገቢዎች $6.45 ይሰጣል። በሰዓት 95,000 ፖይንት ይሰጣል። በሰዓት 95,000 ፖይንት ይሰጣችኋል አዲስ ገቢዎች። ከዚያ በኋላ ደግሞ ከ7 ቀን በኋላ 12,000 ፖይንት ይሰጣል። በጣም ኢንተረስቲንግ እና ደስ የሚል ፕላትፎርም ነው። እንደገባችሁ ነው። እዚህ ጋር የፕላትፎርሙ ምን እይታ አለው ወይም ደግሞ ምን ጥቅም አለው፣ ምን ነገሮች አሉት፣ እንዴት ነው የሚያሰራን የሚለውን ታስክ ሴንተር ለማወቅ እዚህ ጋር ቀስት ያደረኩበትን ምልክቷን ቀጥታ ትገባላችሁ። የቀስት ምልክቷን ስትነኩ የሚመጣላችሁ ልክ እንደዚህ አይነት ይመጣላችኋል ማለት ነው። የቀስቷ ምልክት እንደመጣችሁ በቀን በሰዓትና ከ7 ቀን በኋላ ምን ያክል መስራት እንደምትችሉ ልክ እዚህ ጋር ይመጣል እንደምታዩት ማለት ነው። 6.45 ኒው ሆስት ኢርን አፕ ቱ 7 ዴይስ ይላል። $6.45 መስራት ይቻላል። ኦን ማይክ እዚህ ጋር እንደምታዩት ኦን ማይክ ፎር 1 አወር ነው እንግዲህ። ከዛ በኋላ ሚኒመም ዊዝድሮ $1 ነው። ኤክስቼንጅ ሬቱ ከ100 ዳይመንድ ወደ $1 ነው የሚቀየረው። የዊዝድሮ ሲስተሙ የኮሚሽን ሲስተሙ እያንዳንዱ ነገር እዚህ ጋር ኪፕ አድርጎላችኋል። በዚያ መሰረት እናንተ እየገባችሁ በደንብ ቼክ አድርጉት። እንግዲህ ሙሉ በሙሉ በጣም ደስ የሚልና አፕግሬድ የተደረገ ፕላትፎርም ነው። በዚህ ፕላትፎርም እርግጠኛ ነኝ ሁላችሁም ትጠቀሙበታላችሁ። በጣም ደስ የሚል ነገር ስላለው ነው። በታስክ ብቻ ሳይሆን በኢንቫይቴሽን ጭምር ስለሚከፍል ማለት ነው። ልክ እዚህ ጋር እንደምታዩት ዴይሊ ሪዋርድ ፍሪ ታርጌት 1 አወር 7,000 ፖይንት አለው። ያ ማለት 0.07 ፖይንት አለው ማለት ነው። ያንንም በደንብ ቼክ አድርጉት። ሌላው ታርጌት ነው። ዴይሊ ታርጌታችሁ ለምሳሌ ከሌቭላችን እያደገ ሲሄድ የምናገኘው ምን ያክል ነው የሚለውን እሱም አለላችሁ። ወደ ሶስተኛው ስንሄድ ቢካም አን ኤጀንሲ ነው። እንግዲህ እዚህ ጋር ኤጀንት መሆን የሚጠቅመው ለምንድን ነው? እኛ ልጆችን ኢንቫይት ለማድረግ ከኢንቫይት ካደረግናቸው ልጆች ላይ ደግሞ ኮሚሽን ተከፋይ ለመሆን ኤጀንሲ መሆን ያስፈልጋል። ስለዚህ ኤጀንሲ መሆን የሚያስፈልግበት ኬዝ እናንተ እርግጠኛ ናችሁ ወይም ሰዎች ሊሰራሉ ብላችሁ የምታስቧቸውን ሰዎች ኢንቫይት ልታደርጉ ስትፈልጉ ኤጀንሲ ፎርም ያስፈልጋል። እሱን ኤጀንሲ ፎርም ደግሞ ከሆስት በኋላ ነው የምታደርጉት። መጀመሪያ ሆስት ሆናችሁ ከሰራችሁ በኋላ ወደ ኤጀንሲነት ትቀየራላችሁ። ስለዚህ ኤጀንሲ ለመሆን እዚህ ጋር ልክ ኤጀንሲ ምልክት አይኮኑን አሳይቻችኋለሁ። እሷን ትነካላችሁ። ኤጀንሲ የሚል ፎርም አለ። ከዛ በኋላ እንደገባችሁ እንደዚህ አይነት የፊት ለፊት ገጽታ ያመጣላችኋል። ያ ማለት እናንተ ዴይሊ የሰራችሁት ኮሚሽን ከልጆቻችሁ ያገኛችሁትን ኮሚሽን ምን ያክል ነው፣ ትራንዛክሽኑ ምን ያክል ነው፣ ለትናንትና እስካሁን አካውንቱ ከተከፈተ እስካሁን ምን አይነት ትራንዛክሽን አለው። ጋይስ እንግዲህ ኤጀንሲ መሆን የሚጠቅመው ያው እንደነገርኳችሁ ነው፣ የኮሚሽን ተከፋይ ለመሆን ነው። ኮሚሽን እናንተ ልጆች ካሏችሁ እነሱን እየመዘገባችሁ የኮሚሽን ተከፋይ ለመሆን ነው ማለት ነው።
ልክ እዚህ ጋር እንደምታዩቸው እኔ ሆስት የመዘገብኳቸው ናቸው። እነዚህ ኦልሞስት በስሪ ውስጥ ያሉ ሆስት የመዘገብኳቸው ሰዎች ናቸው። ቀጣይ ደግሞ እዚህ ጋር እንደምታዩት በኤጀንሲ ኦነርነት የተመዘገቡ ሰዎች ናቸው። ኤጀንሲ ሆነው የሚሰሩ እዚህ ፕላትፎርም ላይ ማለት ነው። እና ዛሬ ነገ ሳትሉ ወደዚህ ፕላትፎርም መግባታችሁ እንዳትረሱ። ወደ አራተኛው ስንሄድ እንግዲህ ትልቁና ዋናው ነገር ኢንቫይቴሽን ነው ጋይስ። ኢንቫይቴሽን እንግዲህ በጣም እዚህ ፕላትፎርም ላይ ደስ የሚለው ነገር ኢንቫይት ስታደርጉ እስከ $10 ድረስ ዊዝድሮ ማድረግ ትችላላችሁ በአንድ ቀን ማለት ነው። ይሄ በጣም ቀላልና ኢዚ የሆነ ነው። ኢንቫይቴሽን እንግዲህ ሩል አለው። እነሱን ሩል ተከትላችሁ እናንተ ልጆችን ኢንቫይት የምታደርጉ ከሆነ በትክክለኛው መንገድ በቀን እስከ $10 $5 ሜክ ማድረግ ትችላላችሁ ማለት ነው። እሱን እንዴት እንደሆነ አሳያችኋለሁ። ሶ የኢንቫይቴሽን ምልክት እዚህ ጋር ልችላችሁ። እሱን ኢንቫይቴሽን አይከን እንደነካችሁ ኢንቫይቴሽን ኦፕሽን ይመጣል። እሱን ኦፕሽን ትነኩና ቀጥታ ወደ ውስጥ ይዟችሁ ይገባል ማለት ነው። ሶ ኢንቫይቴሽን ሩል ምን ይመስላል የሚለውን ላሳያችሁ። እንግዲህ እዚህ ጋር እንደምታዩት ኢንቫይቴሽኖች አሉት። እኔ ለምሳሌ እስካሁን ሜክ ያደረኩት ኦልሞስት እንደምታዩት ነው ከ2 ሚሊዮን በላይ ሰርቻለሁ። ያ ማለት ከ$20 በላይ በኢንቫይቴሽን ብቻ ሰርቻለሁ። ሩሎች አሉት እዚህ ጋር ማየት ያለባችሁ። የመጀመሪያው አንድ ሰው የመጀመሪያ ሪቻርጅ ቶፕ አፕ ሲያደርግ ያ ሰው ከእናንተ የሚወስድ ኮይን ያገኛል። ኮይን ግልጽ ለማድረግ አንድ ሰው ያስገባችሁት ያ ሰው እንደገባ ቬሪፋይ እንዳደረገ ለእናንተ 12000 ፖይንት ይሰጣችሁ 12000 ኮይን ይሰጣችኋል። ልክ ቬሪፋይ ካደረገ በኋላ ጌም የሚጫወት ከሆነ ያ ሰው ለምሳሌ ጌም ላይ ጎበዝ ከሆነ ጌም የሚጫወት ከሆነ 25000 ፖይንት ይሰጣችኋል። ኮይን ሪቻርጅ የሚያደርግ ከሆነ ደግሞ 25000 ፖይንት ይሰጣችኋል። አጠቃላይ ወደ ስንት ሺህ ኮይን መስላችሁ የሚሆነው ወደ 63000 ኮይን በአንድ ሰው ታገኛላችሁ ማለት ነው። ስለዚህ በጣም ኢንቫይቴሽኑን ሊያሰራ የሚችል አይነት ነገር ነው ያለው። በጣም ደስ የሚል ነው። ለምሳሌ እንደምታዩት እዚህ ጋር ቱዴይ ኒው ቬሪፋይድ ዩዘርስ 8 ሰው ጋብዣለሁ። ከነሱ ግን ስንት አግኝቻለሁ? ወደ 64000 ፐር ፒፕል ነው የሚለው። ያ ማለት 8000 ኮይን በአንድ ሰው ታገኛላችሁ ኢንቫይት ስታደርጉ። ሌላው ቱዴይ ፈርስት ቶፕ አፕ ነው። ልጆች ኮይን ቶፕ አፕ ካደረጉ የማገኘው 22000 ፐር ፒፕል ነው። ልጆች የሚጫወቱ ከሆነ ደግሞ የማገኘው 25000 ፐር ፒፕል ነው። ስለዚህ በጣም ኢንተረስቲንግ እና በዚህ ብቻ ኮይን ታስክ እንኳን ሳሰሩ በዚህ ብቻ ገንዘብ ሜክ ማድረግ የሚችሉበት ፕላትፎርም ነው። በጣም ልትጠቀሙበት የምትችሉት ፕላትፎርም ነውና ዛሬ ነገ ሳትሉ ቀጥታ ጆይን ማድረጋችሁን እንዳትረሱ። በጣም ተወዱታላችሁ፣ ታተርፉበታላችሁ። በኢንቫይቴሽን ብቻ ነው ጋይስ። እሱን ደግሞ ዊዝድሮ እንዴት ነው ዊዝድሮ እንደምታደርጉ አሳያችኋለሁ። ቀጥታ ምን ያክል ዊዝድሮ ማድረግ እንደምንችል እንዴት ዊዝድሮ ማድረግ እንዳለብን። በኢንቫይቴሽን ይሄን ያክል ማግኘት የምንችል ከሆነ ኢንቫይት የምናደርገውስ እንዴት ነው የሚለውን ኢንቫይት የምትለዋን እዚች ጋር ልክ እንደምታዩት ማለት ነው የኢንቫይት ምልክቷን አይኮኗን ስትነኩ ከታች ላይ ኢንቫይት ሊንክስ የሚለውን ስትነኩ የሚመጣላችሁ 3 አይነት ኦፕሽን አለ። የመጀመሪያው ዩዘር ነው፣ የሁለተኛው ሆስት ነው፣ የሶስተኛው ኤጀንሲ ነው። እናንተ ኢንቫይት ልታደርጉ የፈለጋችሁትን ሰው ኮፒ አድርጋችሁ ሆስት ነው ወይስ ኤጀንት ነው የምፈልገው፣ ይሄ ሰው ምን ቢሰራ ይሻላል እንደ ልጁ እንቅስቃሴ ወይም ደግሞ እንደምትጋብዙ ሰው እንቅስቃሴ አይታችሁ ሆስት ነው ወይስ ኤጀንሲ ነው የሚሻለው የሚለውን በደንብ ቼክ አድርጋችሁ እናንተ ኢንቫይት አድርጓችሁ። ሌላው እዚህ ፕላትፎርም ላይ ኮይን ለመግዛት ምን ማድረግ አለብን የሚለውን እዚች ጋር የኮይን አይከኗን ትነኳታላችሁ። እሷን እንደነካችሁ ወደ ውስጥ የኮይን ሴለር ሊስት ይዞላችሁ ይመጣል። በሱ መሰረት እየገባችሁ ነው ኮይን መግዛት ማሸጥ የምትችሉት ማለት ነው። ልክ እዚህ ጋር እንደምታዩት ብዙ አይነት የሎካል ኮይን ሴለሮች አሉ። ከነሱ ጋር የተነጋገራችሁ መግዛት ትችላላችሁ። አሁን የማሳያችሁ ደግሞ የሰራችሁትን ገንዘብ እንዴት ኤክስቼንጅ ዊዝድሮ እና ትራንስፈር ማድረግ እንደምትችሉ ነው የምናየው። ስለዚህ ቀጥታ ወደ ዳይመንድ ምልክቷን ተነኩና የዳይመንድ ቀስቷን እንደነካችሁ ወደ ውስጥ ይዟችሁ ይገባል። ወደ ውስጥ ይዟችሁ ሲገባ 2-3 አይነት ፊቸር አሉ። እነዚህን ይዞላችሁ ይመጣል። ለምሳሌ ዊዝድሮ፣ ትራንስፈር እና ሪድሚ የሚለው ሪድሚ ማለት ወደ ኮይን መቀየር ነው። ትራንስፈር ማለት ወደ እናንተ ኤጀንት ትራንስፈር ማድረግ ነው። ዊዝድሮ ወደ ኖርማል ወደ ምትፈልጉት ባንክ ዊዝድሮ ማድረግ ነው። ስለዚህ እያንዳንዱ ነገር አሳያችኋለሁ። እስከ መጨረሻው ማየታችሁን እንዳትረሱ። ስለዚህ እዚህ ጋር ለምሳሌ ሪድሚ ማድረግ የምንችለው እንዴት ነው? ማለት ወደ ኮይን መቀየር የምንችለው እንዴት ነው? እዚህ ጋር ልክ ታስገባላችሁ፣ ያላችሁን ሜንሽን ታደርጉለታላችሁ። ከዛ በኋላ ወደ ኮይን የምትቀይሩበት ምን ያክል አማውንት ነው፣ እሱን አማውንት ክሊክ ታደርጉና ልክ ይመጣላችኋል። ካስገባችሁ በኋላ ይዟችሁ ይወጣል ወደ ታች እንደምታዩት ማለት ነው። እዚህ ጋር ክሊክ ታደርጉለታላችሁ። ፕላትፎርሙ ያው ይቆርጣል፣ 2% ይቆርጥባችኋል ትራንስፈር ስታደርጉ ወይም ኤክስቼንጅ ስታደርጉ ማለት ነው። ስለዚህ በዚህ አግባብ ኤክስቼንጅ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ሪድሚ ወደ ኮይን ማለት ትችላላችሁ። ሌላው እንግዲህ ትራንስፈር ነው። ወደ ሌሎች ትራንስፈር ለማድረግ ስትፈልጉ ምን ማድረግ ያለባችሁ ልክ እንደቀደሙ የምትፈልጉትን ያክል አማውንት ታስገባላችሁ። ካስገባችሁ በኋላ ዊዝድሮ የሚለውን ኦፕሽን ትነኩ ትራንስፈር ታደርጋላችሁ። እዚህ ጋር ልክ ትራንስፈር ታደርጋላችሁ ማለት። ሌላው ዊዝድሮ ማድረግ የምንችለው እንዴት ነው የሚለው ነው። ዊዝድሮ ማድረግ የምንችለው በሎካል ባንክም በባይናንስ ዋሌትም ዊዝድሮ ማድረግ ትችላላችሁ። ፋሚሊ እሱን እንዳትረሱ። በሎካል ባንክና በባይናንስ ዊዝድሮ ማድረግ ትችላላችሁ። እዚህ ጋር ዊዝድሮ የሚል አማውንት አለ። ከዚያ በኋላ ግን
ዊዝድሮ ሴት አካውንት ሴት አፕ የሚለውን እኔ ሴት ስላደረኩት ነው፣ ምክንያቱም ስፈልግ ነው የማወጣው። ስለዚህ አካውንታችሁን ሴት አፕ ታደርጋላችሁ በዚህ አግባብ። ልክ እንደገባችሁ እዚህ ጋር አካውንት ሴት አፕ የሚል ይመጣላችኋል። የእናንተን ትክክለኛ ስምና አካውንት ያለበት አድሬሳችሁን በስርዓት ታስገባላችሁ፣ ፌል እንዳያደርግ ማለት ነው። ወደ ሌላ ክሬም እንዳይሆን በስርዓት አይታችሁ የእናንተ አካውንት ነው አይደለም የሚለውን ቴሌብር ከሆነም ቴሌብር ከሆነ አድ ታደርጋላችሁ። እዚህ ጋር ሎካል ዋሌቶች አሉ፣ ልክ እዚህ ጋር እንደምታዩቸው ማለት ነው። የሎካል ዋሌቶች አሉ እዚህ ጋር ካንትሪ ሪጅን እና ዊዝድሮ ሜቶዶችን ካስቀመጥን በኋላ ካንትሪ ያው እንደምታውቁት ኢትዮጵያ ነው የምንለው። ከዚያ በኋላ እዚህ ጋር ኢትዮጵያን ሴሌክት ካደረጋችሁ በኋላ ቀጥታ ወደ ዊዝድሮ ሜቶዱ ባንክ ካርድ ነው ወይስ ምንድነው የሚለውን ያስመርጣችኋል። ባንክ ካርድ ከሆነ የባንክ ካርድ አይኮን እዚህ ጋር በመጫን ቀጥታ እናንተ ገንዘባችሁን አድ ማድረግ ትችላላችሁ ማለት ነው። ባንክ ካርዶች የተለያዩ ባንኮች አሉ። ሲቢኢ፣ አቢሲኒያ ባንክ፣ አዋሽ ባንክ እና አማራ ባንክ አሉ። ስለዚህ በዚህ አግባብ ነው ዊዝድሮ ማድረግ የምትችሉት። ሌላ ያልገባችሁ ነገር ካለ በኮመንት ማሳወቅ ትችላላችሁ፣ ማወቅ የምትፈልጉት ነገር ማለት ነው። ስለዚህ በዚህ አግባብ አካውንታችሁን ሴትአፕ ካደረጋችሁ በኋላ ቀጥታ ዊዝድሮ ማድረግ ትችላላችሁ ማለት ነው። እንግዲህ ሌላ ደግሞ ላሳያችሁ የምፈልገው ዘ ሞስት ኢምፖርታንት ቲንግ ግን ኢንቫይት ያደረጋችሁትን ሰው በኢንቫይት ባደረጋችሁትን ሰው ምን ያክል ገንዘብ ታወጣላችሁ ወይ ደግሞ እንዴት ነው ገንዘባችሁን ኢንቫይት ካደረጋችሁ በኋላ ኮሌክት ያደረጋችሁትን ኮይን ወደ ገንዘብ መቀየር የምንችሉት የሚለውን ቀጥታ ላሳያችሁ። ሉክ እዚህ ጋር ኢንቫይቴሽን እንደገባችሁ የሚመጣላችሁ ሁለት አይነት ነው፣ ኤርን እና ኤርን ኮይን እና ኤርን ፖይንት የሚል አለ። ኤርን ፖይንት ማለት ኦልሬዲ ከልጆች የምታገኙትን ፖይንት የምትሰበስቡት ነው። ያ ማለት ኤርን ኮይን ደግሞ ማለት ልጆች ጌም ሲጫወቱ የምታገኙት ገንዘብ ነው። ስለዚህ እሱ እንዴት ነው ዊዝድሮ ማድረግ የምንችለው የሚለውን ስናይ እዚህ ጋር ልክ እንደምታዩት 600 ሺህ ኦልሬዲ እኔ ዊዝድሮ አድርጌያለሁ፣ ሪከርድ የሆነ ነው። ከዚያ 600 ኦልሞስት ወደ 600 ሺህ ደግሞ ገና ዊዝድሮ የሚደረገው ፖርሽን አለኝ እና እሱን ክሊክ አድርጌ ላሳያችሁ አንዴ። ስለዚህ እዚህ ጋር ክሊክ እንዳደረጋችሁት ወደ ሁለት መንገድ ነው ያመጣላችሁ። ሁለቱም መንገድ አንደኛው ሪድሚ ነው፣ ሁለተኛው ደግሞ ዊዝድሮ ነው። ወደ ኮይን መቀየርና ዊዝድሮ ማድረግ። ወደ ኮይን ሲቀይሩ ወደ ፕላትፎርሙ ኦልሞስት የተወሰነ ፐርሰንት ቻርጅ ያደርጋል። 10% መሰለኝ ቻርጅ የሚያደርገው። ወደ ዊዝድሮ ወደ ባንክ የምታወጡት ከሆነ ቀጥታ ዊዝድሮ ማድረግ ትችላላችሁ። ልክ ዊዝድሮ የሚለውን ኦፕሽን ከነካችሁ በኋላ ቅድም እንዳሳየዋችሁ እዚያኛው ኖርማል ዋሌታቸው ላይ ዊዝድሮ እንደምትሉት ሁሉ እዚህ ጋር ዊዝድሮ ብላችሁ ቀጥታ ይዟችሁ ይሄዳል ማለት ነው። እናንተ በምትፈልጉት አካውንት ብቻ ዊዝድሮ ማድረጋችሁን ትክክለኛ አካውንት መጠቀማችሁን ማወቅ አለባችሁ። አይ ጋምብል ማድረግ ፈልጋለሁ ወይ ደግሞ ጌም መጫወት አለው ስለዚህ ነው ዊዝድሮ ማድረግ አልፈልግም የምትሉ ሰዎች ካላችሁ ደግሞ ለጋምብሊንግ የሚሆን ኮይን ሪቻርጅ ሳታደርጉ ቀጥታ እናንተ ኢንቫይት ማድረግ ብቻ ልጆችን በመጋበዝ ብቻ ወደ $10 በቀን ሜክ ማድረግ የምትችሉበት ኢንተረስቲንግ ፖይንቱ ይሄ ስለሆነ በደንብ ፎከስ አድርጋችሁ ኢንቫይቴሽን ላይ መሰረታችሁን እንዳትረሱ። ይሄ ነው የሚጠቅመው። ስለዚህ ቤተሰብ ቀጣይ ከዚህ ፕላትፎርም ጋር ተያያዥ ሪሌትድ የሆነ ኢንፎርሜሽን ስለምለቅ ስለዚህ በተቻላችሁ መጠን ሰብስክራይብ፣ ላይክ፣ ሼር አድርጉ።